ሰላም ጤና ይስጥልኝ የዩቲዩብ ተከታታዮች፣ ከወደዳችሁት ላይክ እና ሼር አድርጉት። የአማርኛ ፊደል 34 ሆሄያት አሉ። 34 ፊደሎች አሉ። ወደ ታች 34፣ ወደ ጎን ስትቆጥሩ ደግሞ 7 ፊደሎች አሉ ማለት ነው። ከ34ቱ ፊደሎች መካከል የተወሰኑ ድግግሞሽ አላቸው። ለምሳሌ ሀሌታ ውሃ፣ ሐመር ውሃ፣ ብዙሃን ውሃ፣ አልፋው አ፣ አይኑ አ፣ ጸሎቱ ጸ፣ ፀሐው ጸ፣ ንጉሱ ሰ እና እሳቱ ሰ የተደጋገሙ ናቸው። እነዚህ ለምን ተደጋገሙ ለሚለው ጥያቄ ኦኬ፣ ሀሌታ ውሃ፣ ሐመር ውሃ እና ብዙሃን ውሃ በድምፅ አንድ ቢሆኑም ኖሮ በትርጉማቸው የተለያዩ ናቸው። በትርጉማቸው በቅርጻቸው የተለያዩ ናቸው፣ ግንስ በድምፃቸው አንድ ናቸው። በድምፃቸው አንድ ናቸው። እንዲሁም አልፋው አ እና አይኑ አ በድምፃቸው አንድ ሲሆኑ በትርጉማቸውና በቅርጻቸው የተለያዩ ናቸው። ጸሎቱ ጸ፣ ፀሐው ጸም፣ ንጉሱ ሰም፣ እሳቱ ሰም እንደዚሁ በድምፃቸው አንድ ሲሆኑ በትርጉማቸው እና በቅርጻቸው የተለያዩ ናቸው ማለት ነው። ኦኬ፣ ሀሌታ ውሃ ለምን ተባለ ለሚባለው ሀሌሉያ ለአብ ብለን ስንጽፍ በምንጽፍበት ጊዜ የምንጠቀመው ፊደል ይህ ፊደል ስለሆነ ነው ሀሌታ ውሃን ብለን የጠራ ነው። የመጀመሪያውን ሀ ማለት ነው። ሐመር ውሃ ደግሞ ሐመር ብለን ስንጽፍ የምንጠቀመው ፊደል ሐመር ውሃ ስለሆነ ነው። እንዲሁም ብዙሃን ውሃ ብለን የምንጽፈው ደግሞ ብዙሃን ብለን ስንጽፍ የምንጽፈው በት ፊደል ስለሆነ ነው። አልፋው አ ደግሞ አልፋ ኦሜጋ ብለን ስንጽፍ የምንጠቀመው ፊደል ስለሆነ ነው። አይኑ አ ደግሞ አይን ብለን ስንጽፍ የምንጽፈው አይኑ አ በሚለው ፊደል ስለሆነ ነው። ጸሎቱ ጸ ደግሞ ጸሎት ብለን ስንጽፍ የምንጽፈው ጸሎት ጸ በጸሎቱ ጸ ስለሆነ ነው። ፀሐይ ብለን ስንጽፍ ደግሞ በፀሐው ጸ ስለሆነ ነው። ፀሐይ ስንጽፍ በጸሎቱ ጸ ፀሐይ ካልን ትርጉሙ አይመጣልንም ማለት ነው። በፀሐው ጸም ጸሎት ብለን ብንጽፍም ትርጉሙ አይመጣልንም። ልዩነታቸው ያ ነው። ንጉሱ ሰ ንጉስ ብለን ስንጽፍ የምንጽፍበት ፊደል ስለሆነ ንጉሱ ሰ ይባላል። ከዛ አሁንም ደግሞ እሳቱ ሰ የምንለው እሳት ብለን ስንጽፍ የምንጽፋት ፊደል ሰ በዛ በእሳቱ ሰ ስለሆነ ነው። አለበለዚያ ፊደሎቹ ተተቀያየሩ ድምጽ ትርጉማቸው እኩል ወይም አንድ አይመጣልንም ማለት ነው። ሰረቀ ብለን ብንጽፍ በንጉሱ ሰ መጣ ነው የሚሆነው። በእሳቱ ሰ ግን ሰረቀ ብለን ብንጽፍ ስርቆት መስረቁን ይገልጽልናል ማለት ነው። አሁንም በአልፋው አ አመት ብለን ብንጽፍ አገልጋይ ነው የሚሆነው ትርጉሙ። በአይኑ አ ግን አመት ብለን ብንጽፍ አመት ዘመንን ይተካልናል ማለት ነው። ስለዚህ ፊደሎቹ የራሳቸው ትርጉም ስላላቸው እንደየትርጉማቸው የምንጽፈውም ቃላቶች ትርጉማቸው ይለያያሉ ማለት ነው። ከወደዳችሁት ላይክ እና ሼር አድርጉት። አመሰግናለሁ።